ለምን ይሄ ነገር አጀንዳ እንዲሆን ራሱ እንደተፈለገ ለኔ በነገራችን ላይ በጣም የገረመኝ ነገር ነው። ያላስፈላጊ ስለሆነ አጀንዳ ለምን ማድረግ እንደተፈለገ እንዳጋጣሚ ነው ጉዳዩ የተወራው ና ያ የተወራው ነገር ኢቭን ባይዞይ ጀነራል የሆነ ያለውንና የሆነውን ነገር ከሱ በላይ የማይገኝ ሁላችንም እናውቃለን። ማናውቀው ምንም ነገር የለም። አንድ የሆነ አካል መጥቶ በቀደም ምንድነው ሲል አሌክስ ምናምን የሚባል ሻቢያ ምናምን ያብያለ ሻቢያን እሱ ይሳደባል። እሱን የዩሪ ደጋፊ ነው። ዩሪ ደግሞ በዚህ በኩል ምን ይላል? ሻቢያ ጥይት ስለምትሰጠን ጠበንጃ ስለምትሰጠን ምናምን ይላል። ሻቢያ ጥይት የምትሰጠን ጠበንጃ የምትሰጠን መሆኑ ከታወቀ ሻቢያን መስደብ ለምን ተፈለገ? የሚሰሩትን ራሱ ያውቁታል እንዴ? ለኔ በጣም በእውነት አስቸጋሪ ነው። የሆነ ሆኖ ምንም ይሁን ምንም ግን አሁን ላይ ይሄንን ጉዳይ ሌላ ነገር ማውራት አይቻልም። አጀንዳ የለም። ስለ አማራ የሚገደል አማራ የለም። የፋኖ ትግል ምን ላይ ነው? አጀንዳ ሌላ አጀንዳ ጠፍቶ ነው። ይሄንን አሁን የተለየ ንግግር አድርጎ የተለየ ነገር አድርጎ 48 ሰዓት በዚህ ጉዳይ ላይ ፎከስ አድርጎ ማንን ለመምታት ምን ለማለት ስለተፈለገ ነው? እኔ 2 ቀን ሙሉ አየናቸው። ቤት ተከፍቶ የሚወራው ይሄ ነው። የሆነ ሰውዬ እንደዚህ አስባል ነው እንደዚህ ተከረበተ። የራስ ነገር ላይ 48 ሰዓት ማጠንጠን እስከምን የመጣ ነው? ሌላ የሚደረግ ነገር የለም። እና የሄድክበትን በጣም ነው ማመሰግነው። የእውነት በአሪፍ ነው የተናገርከው። ሁሉም ሰው ከታች ሐሳቡን እየገለጸ ነበርና አመሰግናለሁ ወንድም አለም ስለመጣ።